ቤንያሚን ኔታንያሁ እንደ አውሮፓውያን አቆጣጠር በ1949 ቴል አቪቭ ውስጥ ነው የተወለዱት። አባታቸው የጽዮናዊነትን ርዕዮት የሚያቀነቅኑ ታዋቂ የታሪክ ምሁር ናቸው። በ1963 አባወራው መላውን ቤተሰብ ይዘው ወደ አሜሪካ አቀኑ። ቤንያሚን የአንደኛና የሁለተኛ ደረጃ ትምህርታቸውን በአሜሪካ ነው የተከታተሉት። ዕድሜያቸው 18 ዓመት ሲሞላ ወደ እስራኤል ተመልሰው ለ5 ተከታታይ ዓመታት ጦሩን አገልግለዋል። በሲያሪት ማታኪሊ ልዩ የኮማንዶ ብርጌድ ውስጥም የሻምበልነት ማዕረግ ተጎናጽፈዋል። የተሰጣቸውን ልዩ ልዩ ግዳጅም በብቃት ተወጥተዋል። በውጊያም ላይ ቆስለዋል። በ1976 ታላቅ ወንድማቸው ዮናታን በኢንቴቤ ዩጋንዳ በፍልስጤም የነጻነት ታጋዮች ተጠልፎ የነበረውን የመንገደኞች አውሮፕላን ለማስለቀቅ የተካሄደውን ዘመቻ መርቷል። በብዙዎች ዘንድ 90 ደቂቃ በኢንቴቤ በተባለ መጠሪያ በሚታወቀው ዘመቻ ላይ በጠላፊዎቹ ጥይት የተገደለ ብቸኛ የእስራኤል ወታደር ነው። ቤንያሚን ኔታንያሁ በእስራኤላውያን ዘንድ በፈጸመው ጀግንነት ስሙ ከትውልድ ትውልድ የሚሸጋገር ገድል ከሠራ ወንድማቸው ጋር ስምና ዝናቸው አብሮ ይነሳ ጀመር። ለወንድማቸው ዮናታን ኔታንያሁ መታሰቢያ በዓለም አቀፍ ደረጃ በጸረ አሸባሪነት ላይ የሚያተኩር የጥናትና ምርምር ተቋም መስርተዋል። ቤንያሚን ኔታንያሁ በ1982 ዋሽንግተን የሚገኘው የእስራኤል ኤምባሲ ምክትል ተጠሪ በመሆን በዲፕሎማትነት አገራቸውን እንዲያገለግሉ ተመደቡ። በዚህ አጋጣሚ ነበር በአጭር ጊዜ ውስጥ በአሜሪካ መገናኛ ብዙሃን የእስራኤልን አቋም በማሳወቅና መካከለኛው ምስራቅና እስራኤልን በተመለከቱ ማናቸውን ጉዳዮች ላይ ማብራሪያ በመስጠት ዲፕሎማትነታቸውን ያሳዩት። በ1984 በኒውዮርክ የተባበሩት መንግስታት ድርጅት የእስራኤል ቋሚ መልእክተኛ ሆነው ተመድበው እስከ 1988 ለ4 ዓመታት አገልግለዋል። በ1988 ወደ እስራኤል በመመለስ በምርጫ ተወዳድረው የሊኩድ ፓርቲን በመወከል አሸንፈው የክኔሴት አባል ሆኑ። በምክትል የውጭ ጉዳይ ሚኒስትርነትም ተሾሙ። 1996 ላይ የሊኩድ ፓርቲ ሊቀመንበርና የእስራኤል ጠቅላይ ሚኒስትር የነበሩት ይስሐቅ ራቢን መገደላቸውን ተከትሎ በተካሄደ ምርጫ ቤንያሚን አሸነፉ። በእስራኤል ታሪክ ውስጥም በወጣትነት ዕድሜያቸው ጠቅላይ ሚኒስትር ለመሆን በቁ። በ1999 የ4 ዓመቱ የጠቅላይ ሚኒስትርነት የሥልጣን ቆይታቸው ሊያበቃ 17 ወራት እንደቀሩ በተጠራ ምርጫ በኢሁድ ባራክ በሚመራው ሌበር ፓርቲ ተሸንፈው ሥልጣናቸውን አስረከቡ። የሊኩድ ፓርቲ ሊቀመንበርነቱንም ታዋቂው የጦር መሪ አሪኤል ሻሮን ወሰዱ። በ2001 በተካሄደው ምርጫ ፓርቲያቸው በማሸነፉ አሪኤል ሻሮን ጠቅላይ ሚኒስትር ሲሆኑ ቤንያሚን ኔታንያሁ መጀመሪያ የውጭ ጉዳይ በመቀጠልም የገንዘብ ሚኒስትር ሆነው እስከ 2005 ሰርተዋል። ብዙም ሳይቆይ ግን የእስራኤል ጦር በምዕራባዊ ዮርዳኖስ ወንዝ ዳርቻና በጋዛ ሰርጥ ከ1967 ጀምሮ ይዟቸው የነበሩ አካባቢዎችን ለቆ እንዲወጣ የተላለፈውን የመንግሥት ውሳኔ በመቃወም ሥራቸውን በይፋ ለቀቁ። 2009 ላይ ጠቅላይ ሚኒስትር አሪኤል ሻሮን ታመው ሆስፒታል በመግባታቸው ኔታንያሁ ሊኩድ ፓርቲን እንዲመሩ ለሁለተኛ ጊዜ ተመርጠው ጠቅላይ ሚኒስትርነቱንም ድጋሚ ተረከቡ። በ2013 ምርጫ ተካሂዶ ቤንያሚን ኔታንያሁ ለቀጣይ 4 ዓመታት በጠቅላይ ሚኒስትርነት ለማገልገል ያስቻላቸውን ድል ተቀዳጁ። በ2019 ኔታንያሁ ጉቦ በመቀበል እምነት በማጉደልና ስልጣንን መከታ በማድረግ ፈጽመዋቸዋል በተባሉ ወንጀሎች ክስ ተመሰረተባቸው። በ2020 በእስራኤል ታሪክ ውስጥ በጠቅላይ ሚኒስትርነት እያገለገሉ በወንጀል ተከሰው ፍርድ ቤት የቀረቡ የመጀመሪያው ሰው በመሆን ስማቸው በመዝገብ ሰፍሯል። ጉዳያቸው በፍርድ ቤት እየታየ ለ5ኛ ጊዜ እስራኤልን በጠቅላይ ሚኒስትርነት ለመምራት የሚያስችላቸውን ድምፅ አግኝተዋል። ጠቅላይ ሚኒስትርነቱን ያገኙት በፓርላማው አብላጫ ወንበር የያዘውና ቤኒ ጋንዝ የተባሉ ፖለቲከኛ ከሚመሩት ፓርቲ ጋር ጥምር መንግሥት ለማቋቋም በመወሰናቸው ነው። ይሁንና ለ12 ተከታታይ ዓመታት የተቀመጡበት ወንበር አልጸናም። የፓርላማ አባላት የመተማመኛ ድምፅ ስለነፈጓቸው ከስልጣን ተነሱ። ለ1 ዓመት ተኩል ያክል የእስራኤል ጠቅላይ ሚኒስትርነቱን ስልጣን የቀድሞ የቴሌቪዥን ጋዜጠኛ፣ የፊልም ተዋናይና
ቦክሰኛ ያይር ላፒድ ናፍታሊ ቤኔት ከሚመሩት ፓርቲ ጋር ጥምረት በመፍጠር ሰነበቱበት። ቤንያሚን ኔታንያሁ ከእስራኤል ፖለቲካ ራሳቸውን እንዲያገሉ ተቃዋሚዎቻቸው በተቀነባበረ መልኩ የሸረቡትን ሴራ ለመበጣጠስ ፓርቲያቸው ሊኩድ ከሌሎች ድርጅቶች ጋር ግንባር እንዲፈጥር በማድረግ በ4 ዓመት ውስጥ ለ5ኛ ጊዜ በተካሄደው ምርጫ ተወዳድረው አሸንፈው ነው መንግስት ለማቋቋም የሚያስችላቸውን ይሁንታ ያገኙት። በምርጫው የቤንያሚን ኔታንያሁ ሊኩድ ፓርቲ 32፣ የያኢር ላፒድ የሽ አቲድ 24፣ የጽዮናዊት አዮዲት ፓርቲ 14፣ ብሔራዊ አንድነት 12፣ ሺያኑ 14፣ የአይሁዳ ቶራ 7፣ እስራኤል ቤቴኑ 6 በማግኘት 120 መቀመጫ ያለውን የእስራኤልን ምክር ቤት መቀራመታቸውን ማዕከላዊ ምርጫ ቦርድ አስታውቋል። ብዙዎች በልዩ ትኩረት ክትትል ጥለውበት ነው የሰነበቱት። በ4 ዓመት ውስጥ ለ5ኛ ጊዜ የተካሄደው ምርጫ ያለምንም የጠላት ሳይበር ጥቃትና የተቀነባበረ ሐሰተኛ የመረጃ ስርጭት እንዳያገኘው ጥንቃቄ ተደርጓል። የምርጫውን ሂደት በተመለከተ ውዝግብ የሚያስነሱ ሐሰተኛ ዘገባዎችና አስተያየቶች በሀገር ውስጥም ሆነ በውጭ ኃይላት እንዳይሰነዘር የእስራኤል የሳይበር መከላከያ ባለስልጣንና የምርጫ ኮሚሽን የተቀናጀ ሥራ ማከናወናቸው በስኬት እንዲፈጸም ማስቻሉን ዘገባዎች ያመለክታሉ። ምርጫው በኤሌክትሮኒክ ድምፅ መስጫ ባለመከናወኑና ቆጠራና ምዝገባ በሰው ኃይል በመካሄዱ ከዚህ ቀደም ይታይ የነበረውን አይነት የሳይበር ጥቃት መከላከል አስችሏል። አንዳንድ አካላት ቴክኖሎጂ የማይታመንበት ደረጃ ላይ መደረሱን በማውሳት በዘመናዊ መረጃ አጠቃቀም ላይ የተደቀነውን ስጋት ጠቁመዋል። בכמה דקות פותחים את התיאבון וגם פותחים חשבון. רק בבנק וואן זירו אתם מקבלים חשבון ללא עמלות או... የሊኩድ ፓርቲው ሊቀመንበር ቤንያሚን ኔታንያሁ ከባለቤታቸው ከሳራ ኔታንያሁ ጋር አስደሳች ሕይወት እንደሚመሩ ይናገራሉ። ተስፋ ሲቆርጡና በየጊዜው በተቀነባበር መልኩ በሚከፈትባቸው የስም ማጥፋት ዘመቻና ውንጀላ ሲበሳጩ ባለቤታቸው ካጠገባቸው ሆነው ባበረታቷቸው ወደ ጠቅላይ ሚኒስትርነት ለመመለስ የሚያስችላቸውን ድል ላይቀዳጁ ይችሉ እንደነበር በመግለጽ ነው በደጋፊዎቻቸው ፊት ሳራን ያመሰገኗቸው። የ73 ዓመቱ ቤንያሚን ኔታንያሁ ሰሞኑን ገበያ ላይ በዋለው ቢቢ ማይ ስቶሪ መጽሐፋቸው ላይ በ12 ዓመት የእስራኤል ጠቅላይ ሚኒስትርነት ዘመናቸው በዓለም አቀፍ ደረጃ ያሳለፉትን ውጣ ውረድ እያወሱ ተርከዋል። ከቢል ክሊንተን ጀምሮ እስከ ዶናልድ ትራምፕ ያሉ የአሜሪካ ፕሬዝደንቶች አስገራሚ ስብዕና ያላቸው እንደሆኑም ገልጸዋል። ባራክ ኦባማን ገና የአሜሪካ የሕግ መወሰኛ ምክር ቤት አባል እያሉ ጀምረው እንደሚያውቋቸው ለመጀመሪያ ጊዜ ሲያዩአቸውም ለረዳቶቻቸው ከዚህ ሰውዬ ጋር ምንም ነገር መስራት እንደማይቻል ተናግረው እንደነበር ያስታውሳሉ። ኦባማ ለአሜሪካ ፕሬዝደንትነት ከተመረጡ በኋላ በተገናኙባቸው አጋጣሚዎች ግን ያመኑትን ጉዳይ ወዲያውኑ በሥራ ላይ እንዲውል ቢፈልጉም ለውይይት ክፍት ሆነው እንዳገኟቸው ገልጸዋል። ቢል ክሊንተንንም እንዲሁ በፕሬዝደንትነት ዘመናቸው ያውቋቸዋል። በ1996 ለመጀመሪያ ጊዜ ሲገናኙ ክሊንተን ኔታንያሁን ይሄ ማንኝ ነው የሚለው ማን ስለሆነ ነው እዚህ ካለነው ሁሉ የተሻልኩ ነኝ የሚለው ይሄ ጀብደኛ ሲሉ ለባልደረቦቻቸው እርሳቸውን በተመለከተ መናገራቸውንና መስማታቸውን ጠቅሰዋል። ጆርጅ ቡሽም ለሰዎች ያላቸው ግምትና በአንዳንድ ጉዳዮች ላይ ያላቸው ግንዛቤ አነስተኛነት ያስገርማቸው እንደነበር በግለ ታሪካቸው ላይ በሚያጠነጥነው መጽሐፋቸው ኔታንያሁ አስፍረዋል።